ብስሚላህ አንድ ሁለት ቪዲዮዎችን ለቅቄያለሁ። ምንድነው እሱም እኛ ሴቶችና ዲናዊ የሆኑ ነገሮችን እንደዋዛ በተለይ ከአንዳንድ ኡስታዞች ጋር ተያይዞ ያልተጣራ ወሬ እንደዋዛ የምናስተላልፈውን ነገር አደብ እናድርግ በሚለው ዙሪያ አንድ ሁለት ንግግርን ለቅቄያለሁ። አሁንም ቢሆን ዞሮ የሚጠቅመን ለኛ ስለሆነ ነው። እንዴት ነው ምክሩ መነጋገሩ አያስፈልግም ብላችሁ ታስባላችሁ? ቆም ብለን ማሰብ የለብንም ብላችሁ ታስባላችሁ? ለምን ዞሮ መጨረሻው ተጎጂው እኛው ስለሆን ለምን ፊትና ሄዶ ወንዶቹ እርስ በርስ ቢተላለቁም እኛ ነን ባል የምናጣው፣ እኛ ነን አባት የምናጣው፣ እኛ ነን ወንድም የምናጣው፣ እኛ ነን ልጅ የምናጣው ማለት ነው። እንደ ቀልድ የምናወራው ነገር ሄዶ እሳቱ ተቀጣጥሎ መጨረሻ ላይ እስከ መደባደብ እስከ መገዳደል ሊደርሱላ ይችላል ማለት ነው። ኤከሌ ነው እንደዛ፣ ኤከሌ ነው እንደዚህ፣ ኤከሌ ነው እንደዚህ በቃ ከዛ ግር በቃ ወይ የአንቺው ቲፎዞ እዛ ጋር ዛሬ የሆነ ነገር ካለው በቃ እሱ ጋር እንደዚህ መሮጥ በቃ ግራውን ጫማ ቀኙን ግራ አድርጎ በቃ እንደዚህ የሆነ ከከሌ ጋር ለመመሳሰል እነሱን ለመምሰል እነሱ አዩኝ አላዩኝ ነገር እንደ ቀልድ ማለት ነው። የውስጣችንን እምነታችንን ሁሉ እኮ እያስለቀቀን ነው። በቃ እንደሷ ካልለበስኩኝ እንደ እከሊት ካልመሰልኩኝ ወይ እንደሷ ካላወራ ወይ እሷ የሄደችበትን ቦታ ብቻ ካልሄድኩኝ ወይ እሷ ትንሽ ማትፈልገውን ቦታ ካሄድኩኝ የሆነ ትቆጣኛለች። እናቴ ኧረ እባክሽን ነፍስሽን አታታልይ እሺ። የኛ ተመልካቻችን ተቆጣጣሪያችን እያንዳንዱን የምንወጣበትን የምንገባበትን የምንለብሰውን እንዴት እንደምንለብስ ለማን ብለን አስበን እንደምንለብስ እያንዳንዷን የምንነጋገራትን ንግግር ሰምቶ አጅር የሚሰጥ አካል አለ። እሱም አላህ ነው። እወቅ። ሆኖ የሆነ እንዲህ የምትመሳሰሉ ሴቶች ስላጋጠማችሁኝ ነው። የሆነ በቃ ማለት በቃ የሆነን አካባቢ ወይም የሆነን ጀማ ለማምሰል የሆነን በቃ ከሆነ ሰው ጋር የሆነ ለመመሳሰል የሚታረጉት ጥረት ከዛ በቃ አይደለም ይግባሽ። በቃ እሷ አይደለች ወይንም ያ ሰው ያ ፓርቲ አይደለም ለአንቺ ጀነትን የሚሰጥሽ ከጀሃነም የሚከለክልሽ ጀነት የሚሰጥሽ አካል አለ። እያንዳንዱን ነገር አላህን እያስተዋልሽ መሆን አለበት። በቃ እነ የከሌን ለማስደሰት ብሎ የሆነ ንግግር መናገር በቃ የሆነ እንደዚህ አይነት አንዳንድ ሰዎችን ስላስተዋልኩኝ ነው ማለት ነው። ምን ለማለት ፈልጌ ነው? እያንዳንዱን ንግግራችንን እያንዳንዱን ተግባራችንን ስንሰራ አላህን ብቻ ይዘን አላህ በእያንዳንዱ ጉዳይ ላይ ተመልካቻችን እሱ እንደሆነ ሚንዳ ሰጪው እሱ እንደሆነ አውቀን እንጂ ከዛ ከሆነበት የሆነ ወሬ ማውራት ከዛ የሆነ ጊዜ እነሱ ልክ ናቸው ብለን ሲል ሁሉ ምንድነው የእውቀት ማነስ ነው። እነሱ ልክ ናቸው ብለን ስናስብ እነሱ ጋር ማየት አሁንም የተወሰነ በቃ የሆነ ነገር በቃ ይሄ ንግግር ባይተላለፍ ባላወራው ደስ ባለኝ ነበር ብያለሁ ቅድም። ግን የምናስተውለው ተጨባጭ እሱ ስለሆነ ነው። በስንት መሰረታዊ ነገር አንዱ ሆኖ ሲያበቃ ቁርአኑም ደግሞ አንዱ ነው። አትበታተኑ፣ የእናንተን መበታተን አይተው ጠላቶች ገብተው ብዙ ፈተናን በእናንተ ላይ ይለቃሉ ብሎ እየነገረን እያለ ኃይላችሁ ይዳከማል ብሎን እያለ እኛ ግን ባልሆነ ወሬ በተልካሻ ወሬ ብትንትናችን ሲወጣ እንደ ቀልድ እየታየ ነው ማለት ነው። ቀድመን አንድ መንጋ ለምሳሌ ወይ የበግ መንጋ የሆነ ነገር ምንድነው በተለይም የንብ መንጋ ምንድነው አውራው ከተወሰደበት ብትንትኑ ይወጣል የሚባል ነገር አለ። ልክ እንደዛ ሸይጣን
በአንዳንድ የሙስሊም ልብስ ባጠለቁ ሰዎች በኩል ገባና ምን አደረገ? ዋና ረኢሶቹን አሊሞችን እንድተቹና በእነሱ ያልሆነ ወሬ እንዲለጣጠፍ አደረገ ማለት ነው። ከዛስ ማን እነሱ ጋር ይቀርባል? ማን እነሱ ጋር ቀርቦ ኢልምን ይቃርማል? ከዛ በኋላ ሁሉም ጃሂል ይሆናል። ከዛ በኋላ ሁሉም የመጣለትን ያወራል። በቃ ብትንትን ወጥቶ ተጨባጩ በአብዛኛው እንደዚህ ሆኖ ስለታየኝ ነው ማለት ነው። ስለዚህ እናስተውል እባካችሁ ሴቶች፣ አሁንም ነቃ በሉ፣ እናስተውል። በቃ ቆሙ ብለን እናስብ አለን። ረሱል ሰለላሁ ዐለይሂ ወሰለም ቀን አብርተውልን ነው የሄዱት። ሐዲሳቸውን አስቀምጠውልን ቁርአን ዋህይ ቁርአን አለን። ማን ነው ይሄ ምንድን ነው የሚባለው ነገር ቢለን ያንን ሰው ያንን እንትን የሚተቸውን ሰው ማን ነው? ይሄ ነገር እውነት ነው? ተጨባጩን በሱ የቀሩ ሰዎች የት ሄዱ? ምን ሰሩ? ምን አደረጉ? እድሜ ልኩን ሲኖር ምን አስተማረ? የት መስጂድ ላይ ምን ዳዕዋ ለቀቀ? ምን አይነት ሲዲዎቹን ለቀቀ? ምን መጥፎ ነገርን አወራ? ምን ከአላህ የሚጋጭ ነገር አወራ ብለን እናስተውል። ሁሉ ነገር ግልጽ ነው አይደል እንዴ? ሲማ በለው በቃ ከላይ ወይ ተባለ ወይ ተባለ ወይ ተባለ እየተባለ አንቺም የተቀበልሽ ለአንዱ ያቀበልሽ አንዱም ከዛ ዞሮ ዞሮ መጨረሻው ምን ሆነ ማለት ነው? የኢልም መጥፋት። ልክ በባለፈው ንግግሬ እንዳልኩት በቃ ምንድነው የየውመል ቂያማ በቃ መቅረቡ ነው። ዕልሞች ሊነሱ ነው። አሊሞች ሲነሱ ዕልም ይጠፋል። ዕልም ሲጠፋ ደግሞ ቂያማት ይቆማለች ነው የተባለው። በቃ ዕልም ከጠፋ አንድም አዋቂ ከጠፋ በዲን ዙሪያ አላህን ፍሩ የሚል ከጠፋ አሊሞች ሲጠፉ ቀጣዩ የምትቆመው ቂያማ ናት ማለት ነው። ይሄ ይምጣ እሺ የተባለን የተነገረን ነገር ነው ይሁን እሺ። ለዚህ ነገር ሰበብ ለምንድን ነው የምንሆነው? ሰበብ አንሁን ነው እባካችሁ፣ ሰበብ አንሁን። ሰበብ ምንሆን እህቶች ስላለን እኔ በሴቶቹ ዙሪያ ነው ማወራው። ሴቶች ላይ ያስተዋልኩትን ነው ማወራው። ለወንዶቹም ደግሞ ለዚህ ሁሉ ፊትና ለመጋበዛቸው ሰበብ ሆነናል ብዬ ስላሰብኩኝ ነው። በቃ ቆጠብ እንበል እስቲ። በቃ ፊትናዎቹን ባለመንዛት ራሳችንን እንጠብቅ። ለምን መከራው እኛን ነው የሚበላው ማለት ነው። እኔ ባለፈው ንግግሬ ሰምታችሁት ከሆነ ብዬዋለሁ። እንደ ዓለም ሲናይ በሚነሱ ፊትናዎች በሚነሱ ግጭቶች ሁሉ ተጎጂዋ ሴቶች ናቸው። ተጎጂዋ ሴት ናት። እሷ ናት አባቷን የምታጣው፣ እሷ ናት ባሏን የምታጣው፣ እሷ ናት አጎቷን የምታጣው፣ እሷ ናት ወንድሟን የምታጣው፣ እሷ ናት ልጇን የምታጣው። በስንት በኩል ቢዘረዝሪ እንደገና አዙረሽ ዘርዝሪው። አሁን እነዚህን በተለይ አሁን እዚህ እንደ ስልጤ ዞን ደግሞ በተለይ የሆነ ፋሽን ነገር አድርገነዋል። በዚህ ሰዓት እንደ ፋሽን በቃ አልሐምዱሊላህ አሁን እየቀነሰ ነው። ደህና ሰው እያስተዋለ ነው። አሁን ምን ተረፍን የሚለው ነገር ብዙ ጥፋት ከጠፋ በኋላም ቢሆን እየገባው ነው፣ እየተመለሰ ነው ሰው አልሐምዱሊላህ። ነገሩ ባዶ ተራ ወሬ እንደሆነ እየገባው ነው ለብዙ ሰው አሁን እያስተዋለ ነው። ልክ በአንድ ሰሞን የሆነ አካባቢም ላይ እንደዚህ በተለይ አዲስ አበባ አካባቢ እንደዚህ በቃ ብሎ ተነሳና ወሬው በቃ ከሚስቱ የሚፋታውም ተፋታ። አንተ እንዲህ ነህ፣ አንተ የከሌ ተከታይ ነህ። እኛ እኮ የከሌ ተከታይ አይደለንም ሰዎች፣ ሐዲስና ቁርአን ነው መከተል ያለብን። የከሌ አይደለም የኛ እንትናችን መሆን ያለበት ሰዎች። ምን ሆነን ነው? ቆይ ምንድነው ያስነኩን? እነዚህ ጠላቶቻችን ምንድነው ያስነኩን? ቆይ ምንድነው የሆን ነው? ለምንድነው ማናስበው እንደ እኛ አንድ የከሌ ተከታይ ነን እንደ እኛ እኮ ሐዲስን ቁርአንን ምንከተል መመሪያ ያለን ሰዎች ነን እኮ እኛ። ሞዴላችን ረሱል፣ እሳቸው ያወሩት ሁሉ ልክ ነው። እሳቸው የከለከሉት ሁሉም መከልከል ነው፣ ልክ ነው። እንደገና ቁርአን አለ። በሆነ ነገር ስትጋጩ ስትጣሉ መልሱት ወዴት? ወደ ቁርአንና ወደ ሐዲስ። ከዛ እያልሽ ትሄጃለሽ ማለት ነው። ሐዲስ ምን አለ፣ ቁርአን ምን አለ ብለሽ እዛ ቀርቦ መዳኘት ነው እንጂ የሆነ ችግር ካለ
ዝም ብሎ በቃ በወሬ እኮ የሚሆን ነገር የለም። በማስተዋል ነው። አፋቸውን የሰበሰቡ ሰዎች ነው ፈላህ ሊወጡ ነጃ ሊወጡ የሚችሉት። ስለዚህ አሁንም አስታዊው ለማለት ነው። ኢንሻአላህ እስቲ ውይይት አድርጉበት።